ጓደኛ አለኝ የምወደው ልጅ አለ ብለሽኛል ነበር የሆነ ሰዓት እና እሱን ነው የምታገቢው? ታው ጋሽ ተኩሳ ና ተኩስ ሉላ ወንድ ያደረገች አይደል? ና ተኩስ ነው ወንድ ነኝ ይኸው ላይ ተኩስን በልኮና ተሳስተሃል። ድረትን ነው መሰነጥቅ አታስፈራራኝ ተኩስ ያው ፊት ለፊት ነው ያለው። ምን ሆነ ነው ዝና ሉላን በሞት ያሳንሳታል ብለው እንደምታስቡ? ለመሞት ወስኜ ነው የመጣሁት። ና ተኩስ እንዳትጠገኝ ስለምገልኝ ቀድሜ እገልሃለሁ። ለኔ አንተን ፈርቶ ወደ ኋላ መሸሽ ሞት ነው። እንግዲያውስ የምትናዘው ነገር ካለ ለውሻ ነገራት። እባክህ ዝና እባክህ ተው እባክህ ትሞታለህ ዝና እባክህ ዝና እንዳትጠገኝ ሉላ እኔ ጋር የለችም አይደለ? ሽጉጥ ይዘው ወደ ኋላ መሸሽው ምን አባው ነው የያዝከው? ሽጉጥ ፕላስቲክ ነው። እሱን ግንባር ላይ ሲፈነድ ታውቀዋለህ። እባክህ ዝና እባክህ እኮ ሽጉጥ ይዟል ይገላል። እባክህ ዝና አንቺ ዞር በይ ወደዛ ዞር በይ። ዛሬ ወይ አንተ ወይ እኔ እንሞት። ተኩስ ጋሼ አንጥፌ ጨርሻለሁ። በቃ ተኛ አንተ። ማወቅ የለበትም። እሺ እኛም ወደ ቤት ሄደን በቃ እደውላለሁ። እና ሞገሴን እንዲገድሉለት የተለያየ ሰዎችን አሰማርቶ ቢሆንም ይህ ግን በቀላሉ ሊሳካለት ስላልቻለ ዛሬ ላይ ኤቲኤም ገንዘብ ከየት እንደሚያወጣ ባንኩን አድራሻውን በማጣራትም ከዛ ድረስ በመሄድም ሞገሴን ፊት ለፊት ሊያገኘው ይችላል። ታዲያ ሞገሴም ሽጉጡን በመምዘዝ ራሱን በመከላከል ከዝና ጥቃት ሊያመልጥ ይችላል። ሆኖም ዛሬ ላይ ዝና ግን ሉላን አጥቼ ምንም አይነት ኑሮ መኖር ስለማልፈልግ ከፈለክ ሽጉጡን ሳበውና ግደለኝ በማለትም ከሽጉጡ ጋር ክፉኛ ተፋጦበታል። ታዲያ አልሸሽለት ሲል በመጨረሻ ሞገሴ ወደ ኋላ በማፈግፈግ ከዝናና ከማህሌት ጥቃትም ሊያመልጥ ይችላል። እስከ መጨረሻ ግን ለዳጣ ደውሎ ምናልባትም በህይወቴ ላይ አንዳች ነገር ከደረሰ ተጠያቂ ሊሆኑ የሚችሉት ማህሌትና ዝና ናቸው በማለትም ነግሯታል። እሷ ጉዳዩን ለፖሊስ ማመልከት እንዳለባቸው ብትነግረውም እኔ ህጋዊ ሚስቴ አይደለችም፣ ሉላ ከኔ ጋር እንደሆነች ፖሊስ ካወቀ ወንጀለኛ ተደርጌ ወደ እስር ቤት የምወረወር ይሆናል። ስለዚህ ምንም ነገር እንዳትናገሪ በማለትም ዳጣን አስጠንቅቋታል። እስከ መጨረሻም ይህንን ተናግሮ ስልኩን ከዘጋ በኋላ ግን ማህሌትና ዝና በቅርብ ርቀት እየሮጡ ከሱ ለመድረስ እየተጣደፉ ነበረ። ታዲያ ሞገሴ በዝናና በማህሌት ቁጥጥር ተመልሶ ይወድቃል ወይስ ያመልጣል? አብረን የምንከታተል ይሆናል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይዛ እያልኩኝ ምሳሌ ድራማ ክፍል 68ን እንመለከታለን። በባለፈው ክፍል ቅድስት ከዚህ በኋላ ወደ ክፍለ ሀገር ሄጄ የራሴን ህይወት መመስረት ይኖርብኛል፣ በጊዜ ልጅ መውለድ አለብኝ፣ እድሜ እየሄደ ነው በማለት ለብሩኬ ነግረዋለች። ብሩኬም ትዳር አማረሽ እንዴ የሚል ጥያቄ ማስከትሎላታል። በስከ መጨረሻም በአይነ ቁራኛ በፍቅር እየተመለከታት ሳለ ከዛም አልጋው ተነጥፏል ወይ በማለትም ጠይቋታል። እሷም እየተርበተበተች ደግሜ ላንጥፈው እንዴ በማለት ወደ ክፍል ታመራለች። ይህንም አልጋውን እያነጠፈችው ከብሩኬ ጋራ ምን አይነት የፍቅር ጊዜ ማሳለፍ እንዳለባት በሀሳቧም ጭልጥ ብላለች። አልጋውን አንጥፋ ተመልሳም ምን ነው ብሩኬ ነው ፈራኸኝ? አሁን ብትጠይቀኝ እምቢ የምልህ ይመስልሃል? በማለት ብቻ ከራሷ ጋራ በተፈጠረባት ስሜት ውዝግብ ውስጥ ገብታለች። ቅድስት ተረጋጊ፣ እንደዚህ ስሜታዊ ሆነሽማ ድንግልናሽን በከንቱ መስጠት የለብሽም በማለትም ብቻ በዚህ ሁኔታ ከራሷ ጋራ ውዝግብ ላይ ናት። ብሩኬን በበኩሉ ከራሱ ጋራ ሲያስብ ከቆየ በኋላ እና ክፍለ ሀገር የምትሄጂው በባለፈው አፈቀድኩት ያልኩት ልጅ አለ ነው የምትይኝ በማለትም ይጠይቃታል። እሷም አዎን አለችው እየተሽኮረመመች። ነገር ግን ውስጧ የሚያስበው ብሩኬን ነበረ። በባለፈውም እንግዲህ እግዚአብሔር ለፈቀደለት አንድ ያፈቀርኩት ሰው አለ በማለት ነገር ግን በልቧ የወደደችውና ያፈቀረችው አንድ ሰው እንዳለም ገልጻለታለች። ይህ ሰው ብሩኬ ራሱ ነበረ። ብሩኬ ግን በግልጽ እየተረዳትም አይመስልም። ብቻ ምንም እንኳን እሱን እየወደደችውና እያፈቀረችው ብትመጣም በግልጽ አንተ ነው የማፈቅርህ እስካላለችው ድረስ ብሩኬ ስሜቷን እየተረዳላት አይደለም።
በግልጽ አውጥታ እንዳትናገርም ምናልባትም ሴትነት የተፈታተናትም ትመስላለች። ነገር ግን ቅድስት እንደምትወደው በግልጽ ለብሩኬ መናገር አለባት ብዬም አምናለሁ። በሌላ በኩል ሞገሴም ሉላን እስከ መቼ ድረስ እዚህ ቁጭ ብዬ ዘልቃለሁ? ወጥቼ አንዳንድ ስራዎች ማፈላለግ ይኖርብኛል በማለት ለሉላ እየነገራት ነው። ሉላ ግን አሁንም ስጋት ላይ እንዳለችና ዝና ሊከታተለው ስለሚችል እባክን ጉዳት ያደርስብሃል እያለችም እያስጠነቀቀችው ነው። ዝናም አሁን ሞገሴን የሚያገኝበትን አቅጣጫ በተለያየ መንገድ ሰዎችን በማሰማራት ሞገሴን ማስገደል እንዳለበት እየተመካከረ ቢሆንም ይህ ነገር ግን አንድም ጠብ ሊልለት አልቻለም። ዛሬ ላይ የማህሌት ሰዎች በቅርብ ርቀት ሞገሴን እየተከታተሉት እንደነበረ በመጀመሪያ ነግሯት ሲያበቁ በኋላ ግን እሱ መስሎን ነው በስተት ነው በማለት ይነግሯታል። እሷም በጣም ተናደደች። እንኳንም ለዝና አልተናገርኳለች። በእርግጥ ለዝና ልትናገር ነበር። ነገር ግን ሉላን እኮ በቀላሉ አገኛት ማለት አንቺ በፍቅር የምትፈልጊውን ዝና እንዲህ በቀላሉ ማግኘት አትችይም፣ ይህንን ሀሳብሽን ቀይሬ በማለትም ኤፍራታ መክራት ስለነበረ ሀሳቧን ቀይራለች። ሆኖም አትናገሪ ነው የምትይኝ በማለትም ለኤፍራታ እየነገረቻት ነበረ። አሁን እንደዛ አደረግሽ ማለት ለሱ ምቹ አጋጣሚ ይፈጠርለታል እያለች መክራታለች። ካልሽስ በጣም ናፍቆኛል እያለች ስለ ዝና እያወሩ ሳለም ዝና ስልክ ይደውላል። አሁንም ምን አዲስ መረጃ አለ በማለትም ጠይቋታል። እሷም ምንም አዲስ ነገር እንደሌለም ትነግረዋለች። ይሄኔ በጣም ይናደዳል። ታዲያ የባንክ አካውንቱን ታውቂዋለሽ በማለት ከማህሌትም የሞገሴን የባንክ አካውንት ይቀበላል። እናም የሞገሴን የባንክ አካውንት ካገኘ በኋላ ለሆነ ሰው ስልክ በመደወል ከዚህ ቁጥር የት አካባቢ የባንክ አካውንት ገንዘብ እንደሚያወጣና መቼ እንደሚወስድም እባክን ጠይቀልኝ በማለትም እነዚህን መረጃዎች አጣርቶ እንዲሰጠውም ይህንን ሰው ይጠይቀዋል። ሰውም አባቱ ስለዋለለት የሱን ውለታ መመለስ ስላለበት ይህ ነገር በጣም ወንጀል ነው፣ ነገር ግን ላንተ ስል የማላደርገው የለም እያለም አንድ ባንድ ሞገሴ የሚያወጣበትን መረጃዎችን አሳልፎ ሰጥቶታል። ብሩኬም ሞገሴ ላደረገለት ነገር ስልክ በመደወል በጣም ይቅርታ፣ በእርግጥም ዘግይቻለሁ ግን አንተ ያደረክልኝን መቼ ነው ከፍዬ የምጨርሰው በማለት ምስጋና እያቀረበለት ነው። አይ እሱ ብቻ አይደለም ቅድስት ለምሳሌ ስትል ድንግልናዋን ልትሸጥ ነበር በማለት አስደንጋጭን ነገር ይነግረዋል። ብሩኬ እንዴት እስከዚህ ድረስ በማለት ይገረማል። በሌላ በኩል ዳጣም ቢሆን መረጃዎችን አሳልፋ ለሞገሴ በመስጠት መንገድ እንዲወዛገብና ማህሌትና ኤፍራታ የኤርፖርቱን ጉዞ ሊያሰናክሉበት እንደነበርና ነገር ግን ሞገሴ እነሱን እቅድ በማደናቀፍ ብሩኬ የውጭ ሀገር ጉዞውን ማሳካት እንደቻለም እያስታወሰ አንድ ባንድ ለብሩኬ ይነግረዋል። ብሩኬ ምን ማድረግ እችላለሁ፣ ብቻ በቅርቡ እንድንገናኝ እፈልጋለሁ በማለትም ይገልጽለታል። ሞገሴ ግን አይ አሁን እናንተ የመገናኝበት ጊዜ አይደለም፣ ዝና እየተከታተለኝ ስለሆነ እኔ እናንተ በእርግጥ የሆነ ቀን እንገናኛለን፣ ዛሬ ላይ ግን አይቻልም በማለት ይገልጽለታል። ነገር ግን ብሩኬ ካጠገቡ ሆኖ ዝናን አብሮት ሊከላከለው እንደፈለገ ነበረ የገለጸለት። ታዲያ ዝና አዎ እየተከታተለ ነው፣ ግን ራስን ጠብቅ በማለትም ሞገሴን ያስጠነቅቀዋል። ሞገሴም ራሱን እንደሚጠብቅ ነግሮት ስልኩን ከዘጋ በኋላ ቀጥታ ወደ ባንክ ቤት በመሄድም ገንዘብ ለማውጣት ጥረት እያደረገ ባለበት ሰዓትም ዝናና ማህሌት በቅርብ ርቀት ሆነው ይከታተሉት ነበረ። ማህሌት እኔ ይሄ ነገር አይሆንም እያለች ነው። ምክንያቱም ከዚህ በፊት ኤፍራታ ሊጠቀምብሽ እንዳይሆን አንቺን ወንጀለኛ አስደርጎ ወደ እስር ቤት እንዳትወረወሪ በማለትም እያስፈራራቻት ነው። ማህሌት ግን ዝና የተነፈሰውን ሳይፈጽም በፍጹም እሱ ለቃሉ ታማኝ ነው፣ ይህን አያደርግም እያለች ጠበቃ ቆማለች። በስከ መጨረሻም ከዝና ጋር ተገናኝተው ሞገሴን እየተከታተሉ ባሉበት ሰዓት ሞገሴም ቀድሞ አይቷቸው ስለነበረ ከነሱ ለማምለጥ ሩጫውን ቀጥሏል። ነገር ግን በስከ መጨረሻም ሽጉጡን በመምዘዝ ዝና ታርፍ እንደወረፍ ሉላ ከኔ የለችም በማለትም ግንባሩ ላይ ደቅኖበት ነበረ። ሆኖም ዝና ለምን አትገድለኝም ጨርሰኝ ይኸውልህ እያለም ፊቱ ላይ አፈጠጠበት። በስከ መጨረሻም አልሸሽለት ሲል ሞገሴ ወደ ኋላ በማፈግፈግ ሩጫውን ይቀጥላል። ማህሌት ግን በጣም ነበር እየተርበተበተች የነበረው። ይኸው ሞገሴ ሽጉጥ ይዟል፣ እባክህን ይገድልሃል በማለትም ዝናን ስታስፈራራው እሱ ግን ዘወር በይልኝ አንቺ ሽንታም እያለ በስድብ ያጠረግዳት ገብቷል። ሞገሴ በበኩሉ
የምትናዘዘው ካለህ ለሰውሻ ተናዘዝልኝ በማለትም እየነገረው ነበረ። ጀግናዋ ሉላ ሽጉጥ አስታጠቀችህም አይደለ እያለም ለምን አተኩሰውም አንተ ፈሪ ሽጉጥ ይዘህ እንዴት ወደ ኋላ ትሸሻለህ እያለም በሞገሴ ላይ ይሳለቅበት ገብቷል። በስከመጨረሻም ሞገሴ ራሱን ዕዳ ውስጥ ላለመክተት ይመስላል ወደ ኋላ ፈግፍጎ ሩጫውን ቀጥሏል። ዳጣ ስልክ በመደወል ዝናና ማህሌት እየተከታተሉት እንደሆነም ነግሯታል። ይሄኔ እባክን ፖሊስ ይዤ ልምጣ እያለችው ነበረ ዳጣ። ፖሊስ ካወቀማ ጉዳዩ ከባድ ነው። ምክንያቱም ሉላ የዝና የ80 ሚስቱ ናት። ስለዚህ እኔ ወንጀለኛ ነኝ፣ ፖሊስ ጉዳዩን ማወቅ የለበትም። ለማንኛውም ግን በኔ ላይ የሆነ ነገር ከሆነ ዝናና ማህሌት ናቸው ተጠያቂ ሊሆኑ የሚችሉት በማለትም ለዳጣ ጉዳዩን ነግሯታል። እንግዲህ በስከመጨረሻም ሞገሴ ከዝናና ከማህሌትም ሩጦ ለማምለጥ ሙከራ እያደረገ ነው። በስከመጨረሻም ሙከራው እየተሳካለት ይመስላል። እርግጥ አሁን ከፍተኛ የሆነ ስጋት ያደረበት ምናልባትም ሉላን ያለችበትን አካባቢ ካወቁ ሊወስዷት ይችላሉ የሚል ፍራቻ እንዳለውም ገልጾላታል። እስከመጨረሻም ሞገሴን ዝናና ማህሌት ሊይዙት ይችላሉ ወይስ እንደዛ ሮጦ ያመልጣል? የእናንተን ሀሳብ አስተያየታችሁን ለግሱኝ። ሉላስ ተመልሳ ዝና ቤት ትገኝ ይሆን? እስኪ አብረን ሁሉንም እናየዋለን። እኔ በበኩሌ ግን ዝናና ማህሌት በፍጹም አይሳካላቸውም። በእርግጥ አሁን ዝና በነገሮች ሁሉ ይረዳኛል በማለት ከስር ከስሩ እያለች የምትገኘው ማህሌትም ፍራታ እንዳለችውም ተጠቅሞ የሚጥላት ይመስላል። እናንተስ ምን ትላላችሁ? የዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።